ኦኬ ችግር የለም ከየት መጣችሁ እዚሁ ጅማ ነን እሺ ያው እዚህ ጅማ ነዋሪ ነን የመጣሁበት ሰፈር ወደ ጅረና አባጅፋር ከተማ ውስጥ ያለነው እና እኛ ባለታችን ቃለወት ነበር ያው በጌታ ቤት ነው ያደግነው የኖርነው ማለት ነው እና አሁን ወደዚህ ልመጣ ያስገደደኝ ነገር ምንድነው የዛሬ 15 ቀን ነው 20 ቀን ይሆናል አንተ ነበርኩና ነብይ ተመስገን ነበር እዛ ሳገለግለኝ ነበረው እና መጀመሪያ ከጉባኤ መሃል የራሴ የሆነ በሽታ ነበርና እግዚአብሔር መንፈስ አስነሳኝ እሺ ከዛን ተሰለልኝ የራሴ ቀንበር ተሰበረ አሁን ዋናው አስቤ መጣው ግን ለራሴ ሳይሆን ከ7 ዓመት ጀምሮ የአእምሮ በሽተኛ ሆነች ልጅ ነበረችኝና ቤት ውስጥ እና ለሷ ለማጸለይ ነበር እሷን ነው እየዝጋ ደረስኩት ማለት ነው የመጣውትም የመጀመሪያ ጊዜ ነው በሲደርስ ማለት ነው እና አሁን ያጫመጣችሁ ነበር ይያል መጣው ይጀማጣት አልችልም እና ይጀማጣት አልችልምና እንደዚህ አይነት በሽተኛ ልጅ አለችልኝ እንድትጸልይ ፈልጌ ነው ብዬ ተናገርኩ ስናገር የለሚ አምላክ ባለችበት መድረስ ይችላል ብሎ ተመስገን እጅቱን ወር ላይ መልሶ ጸለየ እኔም አምን ብዬ ተቀበልኩ ከዛ እስከዛሬ ድረስ ልጅቷ ሰላም አግኝታ በሰላም ነው ያለችው ለማለት ፈልጌ ነው ምስክርነትሽን ይዘሽ ትመጫለሽ ስላለኝ መስክሬ ሰመጥቼ ሳላመሰክር አላልኩም ብዬ ነው ወደዚህ የመጣሁት እና እግዚአብሔር ይባርክ ያመሰግናለሁ ሰባት ዓመት ይሆናታልና ብዙ ቆይቶባታል ብዙ ቦታ አዲስ አበባ ወስጃለሁ ሌላ ቦታ እንደዚህ ኮንፈረንስ ባለበት ጸሎት ወዳለበት ወስጃለሁ ግን መንፈሱ እስካሁን ድረስ አልተሰበረም እሺ እየሄደ ይመለስባታል ሰላም አግኝታ መኖር አልቻለችም ራሷን አረጋግታ ራሷን መኖር አልቻለችም ትግራይ ጨረሰች ዲፕሎማ ተመረቀች ነርሲንግ ናት ግን ስራዋን ባቁማ በአድባር ሳካ ለራሷ መኖር አልቻለችም ነበርና አሁን በጣም ጨንቆኝ ነበር የመጣው ግን አሁን ሰላም አግኝታ በሰላም ወጣታ እየሰራች ነው አሁን በሰላም እየሰራች ነው ዋው ጌታ ኢየሱስ ይባረክ አጥተው ለጌታ ታፋ ያለ ምስጋና ለጌታ ኦሬዲ ችግሯ የአእምሮ በሽታ ነው ሰላም ነበር ተምራ ከዛስ ሶሲቡ ተፈትና ካለበት በኋላ ነው ችግር የመጣባት እንጂ ከቀደም በሰለኝ ችግር አልነበረም እሺ በጣም የሚገርም ነው ወንተ ታንዴ ቻግር ነማ ቶቤ ያቆሸራቲ ነማ ወጋቶር ባፊ ዲቤሰም ከቡዳይ ማና ከሰም ድሩ አባንኩን ወጋቶር በቡቱ ፊንፊኔ ዳጌ ሰለሞን ባይነጋ ጀቶ አንቴፊ ወጋቶር ጀቹም ባየን ፋደራታ ተዳራ ነማ ዲቤሰም ከቡቹም ባይ ረኪሳራ barnoota eebbifamte kan garuu sababii dhibee sammuu kana qabuuf ittiin hojjechaa akka isheen hin dandeenyedha. Fidanii dhufuudhaaf illee sababii dhukkuba kanaaf akka hin dandeenyedha. Garuu gaafa sana asumatti harka itti qabamee achitti gaafa kadhatamuu fi nagaan deebi'ee fi rakkina waggaa torbaa waaqayyo irraa fuudheetu amma nagaan baatee nagaan galtee hojii ishee hojjechaatti waaqayyoon kanaaf galateeffachuudhaaf achi as ba'eedhu harka walitti kuusaa galateeffachuu waaqayyo. Sabah itu udah harus itu min luut alteganya malah tu. Min negara sekarang beras min negara. Akhir itu mudah jual. Akhir itu ulat tamat ulat pur pe sesuatu tadi sana. Mas pada syarikat sekarang yang medan itu setiap hari dedek asa kita sahaja. Medan itu beras sekarang itu seperti negara. Isi. Nah medan itu apa bermahal dah orang suami. Isi. በቃ በእንዲህ አይነት ሁኔታ ነበር ያሳለፍኩ ማለት ነው በጣም ጨንቆኝ ሊገባበት ቦታ ጥቼ ነበር አሁን አንዳቸውን ሳማከር ወደዛ ለሚቸርች ሂጂ ይጸለይልሻል ብዙ ስራ ይፈታል ብዙ ቀንበር ይሰበራል ብሎ ሰው ጠቁሞኝ ነበር ወደዚህ የመጣሁት ማለት ነው እና እግዚአብሔር ይታሪክ አመሰግናለሁ እሺ ገርጋሪ ዋቀዮ ነው ኮንት ሙሳ ገርጋሪ ኢየሱስ ክርስቶስ እግዚአብሔር ይባርካችሁ ተባረኩ አሁን ድጋሚ ሳይቆይ ሌላ ምስክርነት ይዛችሁ ትመጣላችሁ አሜን ሰላም ቤታችሁ ገብቶ አሜን አሜን የቀረው ዘመናችሁ ሁሉ የካሳ ዘመን ይሆንላችሁ አሜን ተባረኩ እግዚአብሔር ይባርካችሁ ተመለሱ ተብሎ ተቀበሉ ተብሎ ተሰጥቷል